እጅግ ያሳዝናል። ኢትዮጵያ በድጋሚ ከባድ ሐዘን ገጠማት። የሞትና የሐዘን ዜናዎችን መስማት በየዕለቱ የተለመደ ሆኗል። ሁለት እህትማማቾች ሞተው መገኘታቸው ተሰምቷል። በዝርዝር የምትሰሙት ይሆናል። በሌላኛው መረጃችን አስደንጋጭ ዜና ተሰምቷል። አንጋፋ የወንጌል አማኝ አገልጋዮች በመጠጥ ቤት መታየታቸው ተገለጸ። ምንድነው ጉዱ? በዝርዝር የምትሰሙት ይሆናል። የቀዘቀዘ ቢራ ስራቸው አስቀምጠው አገልጋዮችና ምእመኑ እኮ አብዛኛው ይጠጣል። እነዚህ ሰዎች ከጥራቅ ውጪ ናቸው። እግዚአብሔርን አያውቁት። የሚልሰው የሚቀምሰው የሌለበት ሀገር ላይ ጥሬ ስጋ አፋችሁ ላይ የምታስቆርጡ ደሃን እንቁልልጫ ትበሉበት ነው እያልኩ ያለው። እኔ የፍርሃት መንፈስ አልተቀበልኩም። እናትሽ ረጅም ነች፣ አጭር ነች፣ ጠይም ነች አይደል? ቀይ ነች፣ የራስሽ ጉዳይ። እንዲሁም በተጨማሪ የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብዩ እዩ ጩፋን እየተመለከተ መረጃ ይዘንላችሁ መጥተናል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እኔ የፍርሃት መንፈስ አልተቀበልኩም። ላጋሳራዋናዶ ይላል እንግሊዘኛው። ለምን እንደሌሎች አትፈራም የምትሉኝ ሰዎች ያልተሰጠኝን ከየት ላምጣ? እግዚአብሔር ለኔ የፍርሃት መንፈስ አልሰጠኝም። ፍርሃት እኔን ሊያስፈራራኝ አይችልም። በዓለም ካለው ይልቅ በእናንተ ውስጥ ያለው ታላቅ ነውና ተብለናል። ከዚህ የተነሳ በየትኛውም ኃይል ላይ በስልጣን መገለጥ እንችላለን። ሰይጣን መጥቶ ምክንያት ይደረድራል። እንትን የለም፣ እንትን ቤት የለም፣ መኪና የለም። ለምን ጀሪካንም ጭምር አይጠፋም? ቤት ውስጥ ያለው ጀሪካን ከሆነ ጀሪካኑንም ናና ውሰድ። የኔ ድፍረት የመጣው ከሚታየው ነገር ላይ ሳይሆን ከማይታየው ዓለም ነው። ባለው ነገር ላይ ተደግፌ አይደለም ድፍረት ያገኘሁት። የኔ ድፍረት የመጣው ከመንፈስ ዓለም ነው። እናትሽ ረጅም ነች፣ አጭር ነች፣ ጠይም ነች አይደል? ቀይ ነች፣ የራስሽ ጉዳይ እንዳለው ሰው እንዳትሆንም ይጠብቀሃል ማለት ነው። አሳዛኝ ዜና ተሰምቷል። ኢትዮጵያ በድጋሚ ከባድ ሐዘን ገጠማት። የሞትና የሐዘን ዜናዎችን መስማት ከጥቂት ጊዜያት ወዲህ የየዕለት ተግባራችን ሆኗል። ሁለት እህትማማቾች ሞተው መገኘታቸው ተሰምቷል። ይህም ዜና በኢትዮጵያውያን ማህበረሰብ እጅግ አስደንጋጭ ክስተት ነው። ጥቁር ቀን ለደቡብ አፍሪካ ነዋሪ ኢትዮጵያውያን። በደቡብ አፍሪካ ተወልደው ያደጉ ሁለት እህትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ምንነቱ ባልታወቀ ሁኔታ ህይወታቸው አልፎ መገኘቱ ታውቋል። እህትማማቾቹ በራሳቸው ክፍል ውስጥ ሞተው ተገኝተዋል። የሞታቸው ምክንያት እስካሁን በግልጽ አይታወቅም። ይህን አሳዛኝ ክስተት በደቡብ አፍሪካ የሚኖረው መላው የኢትዮጵያውያን ማህበረሰብ ከፍተኛ ሐዘን ውስጥ መክተቱ ይታወቃል። ቤተሰቡ በጆሃንስበርግ ሐዘን ላይ ተቀምጦ ይገኛል። በዚህ አስቸጋሪ ወቅት ሁሉም ወገኖች መጽናናትን እንዲሰጡ ጥሪ እናቀርባለን። አምላክ በሟቾቹ ቤተሰቦች፣ ለወዳጅ አዝማድ እንዲሁም በደቡብ አፍሪካ ለሚኖሩ መላው ወገናችን ሁሉ መጽናናትን እንዲሰጥ እኛም በሚዲያችን ስም እንመኛለን።
የመካነ ኢየሱስ ቤተክርስቲያን አገልጋዮችና ምእመኑ እኮ አብዛኛው ይጠጣል ከጥቂቱ በስተቀር ማለት ነው። ወንጌላዊት መካነ ኢየሱስ ውስጥ ያሉ አገልጋዮችም ተገልጋዩ ቢራ ይጠጣል። አገልጋዩ የተባለው በካሳ ይሄ ካሳ ሳጥን አለ አይደል? ሳጥኑ በካሳ የቀዘቀዘ ቢራ ስራቸው አስቀምጠው ቴብል ክሎዝ ሸፍነው አራት ማዕዘን ቴብል ፊት ለፊታቸው አስቀምጠው ከላይ ግን አንድ የሆነ ሐረር ሶፊ የሚመስል መጠጥ ነገር አለ እሱን አስቀምጠው ከታች ግን ያለው በደሌ ሜታ ምናምን ነገር ነው ቴብሉ ስር ማለት ነው። የሚል ሰው የሚቀምሰው የሌለበት ሀገር ላይ ጥሬ ስጋ አፋችሁ ላይ የምታስቆርጡ ሰነፍ ትሆናል። ጥሬ ስጋ አታስቆርጡ እያልኩ አይደለም፣ አትቅረጹት ነው እያልኩ ያለው። ደሃን እንቁልልጫ ትበሉበት ነው እያልኩ ያለው። ያላችሁበት ሀገር ደሃ ሀገር ሆኖ የምንኖርበት ዓለም እንደዚህ ሆኖ ሰው በጣም ግራ በተጋባበት ሀገር ላይ በጣም የሚዘባነኑ ሰዎች አሉ። እነዚህ ሰዎች ከትራክ ውጪ ናቸው፣ እግዚአብሔርን አያውቁት። ይሄንን ከቤተ ክርስቲያን ካልሰማችሁ ሶሻል ሚዲያ ይሄን ሊነግራችሁ አይችልም። ለምን ውድድር ነው የያዘው? ፌክ ውሸት፣ ከእግዚአብሔር ሐሳብ ሩቅ ስለሆነ ውሸት ነው። የእግዚአብሔርን ስትጥሉት የራሳችሁንም ታጣላችሁ፣ የእግዚአብሔርንም ታጣላችሁ። የእግዚአብሔርን ስታነሱት የእግዚአብሔርንም የእናንተንም ታገኙታላችሁ። እግዚአብሔርን አውቀን የእግዚአብሔርን ነገር ማድረግ ስንጀምር የኛን እናገኘዋለን። እኛ ያተረፈን መስሎን የእግዚአብሔርን ጥለን የኛን ስንፈልግ የኛንም የእግዚአብሔርንም ነው የምናጣው። አሁን ሁሉም ሰው ማግኘት ነው የሚፈልገው፣ ለምን እንደሚያገኝ ግን አያውቀው። ይሄ ካልገባችሁ በደሃ የምታላግጡ ነው የምትሆኑት፣ አገሩን አሁን እንደሞሉት ማለት ነው። ይሄ ካልገባችሁ እግዚአብሔር ቢያበለጽጋችሁ የእግዚአብሔር ጠላት ሆናችሁ ነው የምትቆሙት። በደሃ ላይ የምትጫወቱ ነው የምትሆኑት፣ በደሃ ላይ የምታላግጡ ነው የምትሆኑት። ስለዚህ እግዚአብሔርን ስናቀው ስለ መርዳት እናስባለን። አካባቢያችን ያለውን ችግር ለማየት አይናችን ይከፈታል። የእግዚአብሔር ፕላን ይሄ ነው። ወንጌል ስርጭት ላትወጡ ትችላላችሁ። በየአውቶቡስ ተራ ይሄ ዛራ ዛራ የሚሉበት ስፒከር ገዝታችሁ ላሰብኩ ትችላላችሁ። መድረክ ላይ መጣችሁ ላሰብኩ ትችላላችሁ። ሌላ ወንጌል ስርጭት ትራክት ላሰጡ ትችላላችሁ። ግን እግዚአብሔርን ስታውቁት ደሃን ማገዝ ትጀምራላችሁ። በሐሳባችሁ ካላችሁ፣ በአቅማችሁ ካላችሁ፣ በጨርቃችሁ የታረዘን ታለብሳላችሁ፣ ያጣን ትሰጣላችሁ፣ የቆሰለን ታክማላችሁ፣ መታከሚያ ያጣውን ታሳክሙታላችሁ። ይሄ እሺ እኛም አልሰማንም። ክቡርነቱ በኢትዮጵያ ታሪክ ውስጥ ቀይ ባህር ለኢትዮጵያ አይገባም፣ የቀይ ባህር አክሰስ ለኢትዮጵያ አይገባም ሲባል ብቸኛ አሜን ብሎ ከመቀበልም አልፎ አይገባም ብሎ የሽግግር መንግስት ሆኖ የፈረመ ብቸኛ የፖለቲካ ኤንቲቲ ወያኔ ይባላል። ራስ አሉላ አፄ ዮሐንስ ከእንግሊዝና ከፈረንሳይ ጋር የተጻጻፉትን ደብዳቤ ማየት ይቻላል። ቱርኮች ባህሬን ወሰዱብኝ ነው ያሉት። ምንም ጥርጥር የለውም። አፄ ዮሐንስ አልሰሙም። ጠቅላይ ሚኒስቴሩ ብቻ አይደሉም፣ አልሰማንም። ሁለተኛ አፄ ቴዎድሮስ ከእንግሊዟ ንግስት ጋር የተጻጻፉት ደብዳቤ ያው ምስክር ነው። የአዲስ አበባን ትሪቲ ስንወስደው አፄ ሚኒሊክ ከጣሊያን ጋር የተስማሙት ልክ ሲለቅ አሰብን ለኢትዮጵያ አስረክቦ እንደሚወጣ ነው። የአዲስ አበባ ትሪቲን ማየት በቂ ነው። አፄ ዮሐንስ ሕይወት ትሪቲ ላይ የተስማሙት ስምምነት የቀይ ባህርን አክሰስ ማግኘት እንደሚቻል የሚያሳይ ነው። ምንም እንኳን ሕይወት ትሪቲ የትሪቲዎች ሁሉ ደካማ ቢሆንም የቀይ ባህር አክሰስ ግን አለበት። የቀይ ባህር አክሰስ የሌለበት የቀይ ባህር አያስፈልገንም የሚል መንግስት በኢትዮጵያ ታሪክ ውስጥ ተሰምቶ አይታወቅም ከወያኔ በስተቀር። ወያኔ መጨረሻ ላይ የቆጨ ይመስለኛል መለስ ዜናዊ አንዳንድ ነገሮችን ሲናገር በዘላቂነት ምናምን ብሎ፣ ነገር ግን አልሰማንም። ፓርላማ ያውቀው፣ ካቢኔ ያውቀው፣ የኢትዮጵያ በሪፈረንደም አልወሰነበትም። ምንም ጥርጥር የለውም። ይህ የተናጠል የሁለት ሰዎች ውሳኔ ነው። ባይዘዌ ልደቱ አያሌው እግዚአብሔር ይባርክ
ያኔ ልጆች ሆነን ፊርማ ፈርመናል። እኛ እንኳን ተስማማን። ቀይ ባህር ለኢትዮጵያ ያስፈልጋል አያስፈልግም የሚለውን አልሰማንም። አብይ በዚህ ላይ የያዘው አቋም በጣም ይስማማኛል፣ በጣም ከሚባለው በላይ። ግን አንድ ጥሪ አቀርባለሁ ለካቢኔ አባሎቹ፣ ለአብይ ካቢኔ አባሎቹ፣ እስቲ ለሙስናም አልሰማንም በሉ፣ ድሃ ለመበደልም አልሰማንም በሉ። የድሃ ቤት እያፈረሳችሁ እንደሞኝ ለምትስቁትም ነገር አልሰማንም በሉ። ክፋት ራሳችሁ ላይ ዞሮ እንደሚመጣ የድሃምባ ጎርፍ ሆኖ እንደሚወስዳችሁ እወቁ። ጉቦ አትቀበሉ፣ ለጉቦም አልሰማንም በሉ። ይህን ሰውዬ ማገዝ የምትችሉት በዚህ ብቻ። እኔ ደጋግሜ እናገራለሁ፣ አብይ ስርዓት አልባ ነው። ለምን? ካቢኔዎቹ ሌቦች ናቸው፣ የተፈቀደላቸው ሌቦች ነው የሚመስሉት። የኢትዮጵያ ሕዝብ እንዲያግዛችሁ እንደ አባይ ሸለቆ ለሸለቆ እንዳይዞር ከተፈለገ የካቢኔ ሙሰኞች ለሙስና አልሰማንም በሉ። ቀበሌ የምትሰሩ ሌቦች ለሌብነት አልሰማንም በሉ። እናንተ ኢየሱስን ሁለተኛ የምትሰቅሉት ጴንጤ ሆናችሁ የምትሰርቁ፣ ሙስሊም ሆናችሁ የምትሰርቁ ሌቦች ለሌብነት አልሰማንም በሉ። አብይን ማገዝ የሚቻለው በዚህ ብቻ ነው። መሬት አስተዳደር የምትሰሩ፣ ገቢዎች የምትሰሩ ለሌብነት አልሰማንም በሉ። ማንም ሰው አብይን ቢወቅስ እኔ አልፈርድበትም። ምክንያቱም እንዴት አይነት መንገብገብ እንደምንንገበገብ ስለምናውቀው ነው። መስራት እንዳልቻልን ስለምናውቀው ነው። ማስጨነቅ ክብር የሚመስላቸው ሌቦች ስላሉ ነው። እናንተ ሌቦች ለሌብነት አልሰማንም በሉ። ያኔ ይህን ሰውዬ ታግዙታላችሁ። ህዝብ በማስጨነቅ ክብር አይገኝም። ለማንኛውም በኢትዮጵያ በእኔ የፓርላማ ታሪክ ይሄ ታሪካዊ ቀኔ ነው። አዎ ቀይ ባህር ለኢትዮጵያ ያስፈልጋል። ከቀይ ባህር በፊት ግን ስግብግብነታችንን እንገድብ፣ ሌብነታችንን እንገድብ። የኢትዮጵያ ስራ አስፈጻሚዎች ሌብነታችሁን ሳትገድቡ ቀይ ባህርን ለማግኘት ባንሄድ የተሻለ ነው። ክቡርነቶ ደጋግሜ እንደተናገርኩት ሌቦችን ይያዙልን። ቀይ ባህር የኛ ጉዳይ ነው፣ የአባቶቻችን ጉዳይ ነበር። በታሪክ አጋጣሚ እርስዎ እዚህ ወንበር ላይ ተቀምጠዋል። የልጆቻችንም ጥያቄ ነው እስከሚመለስ ድረስ። ቀይ ባህር አክሰስ ያስፈልገናል። ምክንያቱም ቀይ ባህር ድንበራችን ነው ብለው ነው አባቶቻችን የሞቱት። ሌብነትን አልሰማንም፣ ሙስናን አልሰማንም።